ወሰለም። አልሐምዱሊላህ የተከበራችሁ ወንድሞች ዛሬ እንግዲህ ለታላቅ ፕሮግራም ለመድረሳ ለዚህ በአልማው እስላማዊ በጎ አድራጎት ለተሰራው ለትልቁ መድረሳ ምርቃት እንኳን አደረሳችሁ እንኳን አደረሰን እያልን ኢንሻአላህ አሁን ቀጥታ ወደ ቁርአን መክፈቻ እናደርግና ከዛ በኋላ ሌላውን ፕሮግራም እንቀጥላለን ኢንሻአላህ። ሐፊዝ ዑመር ኢንሻአላህ ወደዚህ መጥቶ ትንሽ ቁርአን ይቀራል። الله أكبر الله أكبر الله أكبر الله أكبر قرآن حفظوا جرسوا يا أبو مواجهة لا ربنا يقول وزعهم بالركعتين على السنة ما شاء الله أعوذ بالله من الشيطان الرجيم لقد صدق الله رسوله الرؤيا بالحق لتدخلن المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين لا تخافون فعلم ما لم تعلموا فجعل من دون ذلك فتحا قريبا هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما صدق الله العظيم. الله أكبر الله أكبر الله أكبر الله أكبر تكبير الله أكبر ما شاء الله حافظ عمر من جديد كلب يا مسجن الله كل الدرجات الله يدرسه وعالم حافظ داعي كي يبارو الله يدرسه إن شاء الله ከዚህ በመቀጠል ከእንግዶቻችን ኢንሻአላህ አንድ ከኡስታዞቻችን ከአዲስ አበባ ከመጡ አንዳቸው መጥቶ ኢንሻአላህ ትንሽ ሙዛከራ ያደርጉልን ስለ ቁርአንም ስለምንም ስለ ሁሉም ነገር ኡስታዝ ጃዕፈር አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الحمد لله الحمد لله رب العالمين الحمد لله رب العالمين. الله جل جلاله እንግዲህ الله يصطفي من الملائكة رسلا ومن الناس الله ከሰዎችም ከመላእክቶችም አላህ ይመርጣል አይደለ وربك يخلق ما يشاء ويختار ያንተ ጌታ ይፈጥራል ከፈጠረም በኋላ አላህ ጀለ ጀላሉ ይመርጣል። አላህ እኛን ከሰዎች መካከል ጦር ላይ ካሉ ህፃናቶች መካከል መርጦ አላህ እዚህ ያስገብቶናል መድረሳ ላይ መድረሳ ስንገባ አላህ ጀለ ጀላሉ ብዙ ነገር እያንዳንዱ ነገር በሂሳብ ነው መስራት ያለብን አላህ ይሰጣናል ወደፊት የምናገኘው ነው። ኢማሙ ሻፊዒ ረዲየላሁ ዐንሁ ታውቃላችሁ ኢማሙ ሻፊዒ ሲባል ሰምታችኋል አይደል? ኢማሙ ሻፊዒ በዚህ እድሜ 14 ዓመታቸው ላይ ፈትዋ ጀምሮ ነበር ፈትዋ ይሰጡ ነበር ከድሮ ከህፃናታቸው ጀምሮ ኢማሙ ነወዊ ዐለይሂ ረህመቱላህ በ9 ዓመታቸው ቁርአን ያፈዙ ሌሎችም ትላልቅ ዓሊሞች በህፃንነት ነው እንደጀመሩት እና ዒልም ላይ ደግሞ ስንኖር አላህ ጀለ ጀላሉ ራሱ ያስቀመጠው ህግ አለ ሁሉም የመጣበት ተዋረድ የመጣበት እያንዳንዱ የመጣበት መስመር አለ
ብዙ ልፋት አለ፣ ብዙ መሸቃ አለ፣ ብዙ ነገራቶች ነው። ያን ስናደርግ አላህ ጀለ ጀላሉ ደግሞ ይሰጠናል። አላህ ከዒልም ሰዎችን አላህ ከፍ ያደርጋቸዋል። የርፈዒላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። አላህ ያመኑትን ከፍ ያደርግና ግን ዒልም ያላቸውን ሰዎች ደግሞ አላህ ከፍ ያደርጋቸዋል የበለጠ። ነቢያችን ሰለላሁ ዐለይሂ ወሰለም አልዑለማ ወረሰቱል አንቢያ፣ ዑለማዎች የአላህን ቁርአን የሚቀሩ ሰዎች፣ የአላህን ዲን ለመሸከም የአላህን ዲን ከፍ ለማድረግ የሚሞክሩ ሰዎች እነዛ የነቢያቶች ወራሾች ናቸው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ይህን ይሰጣል እና እዚህ ላይ ስንኖር ብዙ ነገር ሊደርሰን ይችላል። ኡስታዝ ሸምሰዲን ይባላሉ እኛ ጋር ትልቅ ኡስታዝ ናቸው። እሳቸው ሲናገሩ ጣሊበል ዒልም፣ አሁን እናንተ ያላችሁበት እዚህ ሀገር ላይ ምን ይመረታል? ሙዝ ነው? ብርቱካን ነው? ምን አለ እዚህ የሚበቅል? እዚህ ስንዴ ነው። ከፍራፍሬዎች ከፍራፍሬ ምን ሙዝ አለ። ሙዝ አለ። አዎ ሙዝ መጀመሪያ ሲተከል አይታችኋል? መጀመሪያ ሲተከል ማንም አይፈልገውም። ህፃናቶች እየመቱት ያልፋሉ። ከዛን ከፍ ሲል እንደዛው። ግን ገና ጥሬ ማፍራት ሲጀምር ይጠበቃል፣ ጨርቅ ይደረግበታል ከላይ። ከዛ በኋላ ደግሞ በሰል ሲል ደግሞ አሁንም በደንብ ደግሞ አባትየው ይከታተላል የሆነ ነገር የሚያደርገውን ሰው። ልክ እናንተም እንደዛ ናቸው። አሁን መጀመሪያ ላይ ማንም አይፈልጋችሁ ማለት አይደለም። ሁሉም ዝም ይላችኋል፣ ችላ ይላችኋል። እናንተ ብቻ ባላችሁበት ችግር ላይ ትሆናላችሁ። ችግር ላይ እኮ አይደላችሁም፣ ግን ሰው ላያችሁ ይችላል፣ ዝም ይላችኋል። ከዛ በኋላ ግን ስትሄዱ አንድ አሁን ሐፊዝ ስትሆኑ፣ አሁን ዑመር የታለ ዑመር? አላሁ አክበር ተባለ ታረለ ዛሬ ኡስታዞች ደስ አላቸው፣ ሁሉ ደስ አላቸው። ልክ ስታፍዙ እናንተም እንደ ሙዙ ናችሁ። ሙዙ ላይ መጀመሪያ ዝም ይባልና ልክ ሲበስል ሰው ሁሉ ይፈልጋል። አሁን ረመዳን መጥቷል አይደለ? ዑመርን የሚፈልግ ሰው ብዙ ሰው ይመጣል አይደለ? ልክ ዑመርንም ሌሎችም ያፈዙ ሰዎችን የሚፈልግ ብዙ ሰው ይመጣል። ልክ እናንተንም መጀመሪያ ዝም ይላችሁና ልክ ስትበስሉ ውጤቷን ማፍራት ስትጀምሩ ልክ እንደ ሙዛ ስትበስሉ ሰው ይፈልጋችኋል። ስለዚህ አሁን ባላችሁበት ሰዓት ላይ ሙጃሃዳ አድርጋችሁ ለአድርጋችሁ ኢማም ሻፊዒ ረሂመሁላህ አንድ ሰው ዒልም ሲቀራ እንዴት እንደሚያገኝ ይናገራል። እሷን ተናግሬ እንጨርሳለሁ ኢንሻአላህ። ኢማም ሻፊዒ ረሂመቱላህ ዐለይሂ ይላሉ አኺ ለን ተናለ ዒልመ ኢላ ቢሲተቲን ሰኡንቢከ አን ተፍሲሊሃ ቢበያኒ። ወንድሜ ሆይ ዒልምን በስድስት ነገር እንጂ አታገኝም ይላል። በስንት ነገር? በስድስት ነገር። አንድ ሰው ዒልምን በስትክክል የሚያገኘው ስድስት ነገር ሲያደርግ፣ አንደኛው ዘካኡን ወሒርሱን። ዘካ ጎበዝ መሆን አለበት። ራሱን ጎበዝ ለማድረግ በጣም ኡስታዝ የሚናገረውን ነገር ቶሎ መያዝ አለበት። ዘካ ያስፈልገዋል። የጭንቅላት ፍጥነት ማለት ገባችሁ? ቶሎ የሚባለውን ነገር መሸምደድ፣ ኡስታዝ የሰጠን ነገር የቤት ስራችንን ቶሎ መስራት ዘካኡ ነው። ያ ደግሞ ወሒርሱ ነው። ጉጉት ያስፈልጋል። ገባ? እንዲህ ብር የሰጠው አልፈልግም ትላለህ እንደዚህ እኔም አልሰጥም አልፈልግም እያልከኝ ብር አልሰጥም። ግን አንተ የሆነ ነገር ፍላጎት ስታሳየኝ እሰጥሃለሁ። ልክ አንተም ዒልም ላይም ፍላጎት ኡስታዝ የሚለውን ነገር በየቀኑ ለመማር መድረሳው የሚጠይቀን ነገር ጀለቢያ ነው ወይስ ኮፍያ ነው የሚፈልግብን፣ ኪታብ ነው የሚፈልግብን፣ እያንዳንዱ ነገር አሟልተን ከጉጉት ጋር ከፍላጎት ጋር መምጣት። ስንት አለን? ስድስት። አሁን ስንት ቆጠረን? ሁለት። አንደኛ ምን አለን? ጉጉት እና የጭንቅላት ፍጥነት ጎበዝ ለመሆን መሞከር። ገባችሁ? ሌላ ደግሞ ወቡልገቱን የሚቀመስ ነገር ኢልም ላይ ብዙ አይበላም። ትላልቅ አሊሞች እነ ሙፍቲ ረሂመሁላህ ሁለቴ ነበረ ወይ ቆሎ ነው የሚበሉት ቁርስ የሚባል እዚህ ቆሎ ይበላል እንደ ቁርስ ስጋ ነው ይበላል ብዙ ነገር ይበላል። ማሻአላህ ትንሽ የሚበላ ነገር ካገኘን በቃ መንቀሳቀሻ ብቻ ነው የምንፈልገው እሳለች። እና ደግሞ ወጅቲሃድ በጣም ልፋት ይፈልጋል። ሰበቅ እናፈዛለን። ካፈዝን በኋላ ሙራጃ መጠበቅ አለ። ኡስታዝ የሚያስተምር እንደርሳለን። እሱን ተከታትሎ ሙጣላ ማድረግ ማሐፈዝ። ስንት አለን? አራት። አንደኛ ፍጥነት አለን፣ ሁለተኛ ፍላጎት አለን፣ ሶስተኛ ትንሽ የምትቀመስ ነገር አለን ያስፈልጋል። ያው ሰው ካልበላ ይንቀሳቀስ ማለት ትንሽ የሚያንቀሳቀስ። አራተኛ ደግሞ ምን አለን? ወጅቲሃድ ልፋት ማድረግ በጣም መልፋት አለበት ሰው ሰበቅ ለማሐፈዝ። አንድ ሰፋ ከሆነ ሁለት ለማድረግ፣ ሁለት ከሆነ ሶስት፣ 10 ጁዝ ከደረሰ 10 ጁዝ ሙራጃ ለመጠበቅ፣ 20 ከደረሰ እሷን ሙራጃ ለማድረግ በተርቲብ ለመሄድ ባችሁ እና እሱና ስንት አለን? አራት። ከዛሊከ ደግሞ ወሱህበቱ ኡስታዚ ከኡስታዝ ጋር ሳሂብ መሆን፣ ኡስታዝ ጋር ቀርቦ ማሰማት፣ ኡስታዝ ጋር ቀርቦ መቅራት፣ ኡስታዝን መኻደም፣ ኡስታዝ ጋር የሚለውን ነገር እሺ ማለት፣ ኡስታዝ ተጨንቆ የሚነግረንን ነገር እሱን መስማት ገባችሁ። ሌላ ደግሞ ወጡሉ ዘማኒ ሱህበቱ ኡስታዝን ወጡሉ ዘማኒ ትንሽ ደግሞ ጊዜ ይፈልጋል። በአንዴ ሐፊዝ ካልሆንክ አይባልም። ገባችሁ። አንዳንዴ ቁርአን ደግሞ ባህሪው አንዴ ይከብዳል፣ አንዴ ቀላል ይሆናል። አንዳንድ ቦታ ላይ የሚቀል ቦታ አለ በአንዴ የምናፍዘው። አንዳንድ 2 ቀን ሊፈጅብን ይችላል። ገባችሁ። 2 ቀን 3 ቀን ሊፈጅብን ይችላል። እና በዛ ሰዓት ላይ ግን ተስፋ ቆርጦ ማይሆን ሰው ጡል ዘማን ትንሽ ጊዜ ረዘም አድርገን
እያንዳንዱን ቁርአንን የምናስተካክልበት ሂፍዙን የምናስተካክልበት እያንዳንዱን ነገር የምንይዝበት ነገር በዚህኛ ላይ ያስፈልጋል ማለት ነው። ይህን ስናደርግ አላህም ጀለ ጀላሉሁ ነቢያችንም ሰለላሁ ዐለይሂ ወሰለም የሚወዱት አይነት ሰው ነቢያችን አሁን በእኛ ይደሰታሉ። ይህ በዕልም በሚቀሩ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ዕልም ለሚቀራ ሰው ኢነል መላኢከተ ለተضع أجنحتها لطالب العلم رضا بما يطلبها መላኢካዎች የእዝነት ክንፋቸውን ዝቅ ያደርጉለታል። አሳዎች፣ ጉድጓድ ላይ ያሉ ጉንዳኖች እያንዳንዱ በአጠቃላይ ለሱ ኢስቲግፋር ያደርግለታል። ፈይምቱም ሁሉ ነገር አላህም ጀለ ጀላሉሁ ትልቅ ነገር ነው የሚሰጠው። ይሄን ፊት ለፊት አድርገን ባለንበት ቦታ ጥረት እያደረግን ኡስታዝንም እየኻደምን ኡስታዝን እያስደሰትን የእርስ በርሳችንን ቀልብ እየተጠባበቅን ከሄድን አላህ ጀለ ጀላሉሁ ነቢያችን የሚፈልጉት አይነት ሰው አላህ ያደርገናል። አላህ ያደርገን። አሚን። በዚህ ለመስራት ዝግጁ ነን ኢንሻአላህ። መርሐባ። አላህ ይወፍቀን። ጀዛኩሙላሁ ኸይር። አላሁ አክበር።